ሰላም ሰላም፣ ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንደምን ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። የዩቲዩብ ቻናሌ ተዘግቶብኝ ነው እና ሁላችሁም በእግዚአብሔር ስም ጠይቃችኋለሁ። ሁላችሁም የዩቲዩቤን ሰብስክራይብ አድርጎልኝ በእግዚአብሔር ማንም አይቶ እንዳያልፍ ማለት ነው። አንድ በጣም 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 የደነቀኝን ነገር ልንገራችሁ። አንድ ልጅ አለች ማለት ነው። አረብ ሀገር ነው የምትኖረው እና እሷ ልጅ ትላንትና በቃ እንደው ብድር ካልሰጠሽኝ ምንድን ነው ፈልጌው ነው ብድር እና መጨረሻ ላይ አወጣቷት። ለምንድን ነው እላታለሁ። ጊፍት ልሰጥ። የምን ጊፍት? ቲክቶክ ላይ እንትን እየተጫወቱ ስለሆነ ጌም እየተጫወቱ ስለሆነ ጊፍት መስጠት አለብኝ እባክሽ በፈጠረሽ አለችኝ። እሺ ከዚህ በፊትም ብድር አለባት፣ በጣም ብዙ ብር ማለት ነው። እሱ ምንም ችግር የለም፣ አፍንጫዋን ይዤ ነው የምቀበላት ውዶችዬ። እና አንድ ነገር ምላችሁ ነገር ማለት ነው፣ ለምንድን ነው እሱ እስከ ብድር ደረጃ ላይ የምትሄዱት? ለምንድን ነው? ለሰው ጊፍት ለመስጠት ማለት ነው። እዛ እናትሽ ቡና፣ ስኳር፣ በርበሬ፣ ሽንኩርት እንደው ምን ልበላችሁ፣ ስንት ነገር እየቸገራት ነው። ይሄኔ አንቺ ቁጭ ብለሽ እዚህ ቲክቶክ ላይ ተዘብዝፈሽ አዳሜ ጊፍት ትሰጫለሽ። ለምንድን ነው እንደዚህ የምታረጉት? ለምንድን ነው እንደዚህ የምታረጉት? ቆይ እንዴ! ኧረ እንደው በእግዚአብሔር ኧረ እንደው ከራሳችሁ ጋር ሁኑ። እኛማ የሆነ የተደረገብን ነገርማ ለእኛ የአረብ ሀገር ያለን ሴቶች በቃ የሆነ ነገር ተደርጎብናል እና ማለት ነው ውዶች። እንዳለችኝ ታውቃላችሁ? 50 ዲናር ነው የምፈልገው አለችኝ። እንዴ 50 ዲናሩን ሁሉንም ልትልኪው ነው አልኳት። 50 ዲናሩን ሁሉንም ልትልኪው ነው? እንደ እብድ አደረጋት፣ እንደሆነ ነገር አደረጋት፣ እንደሆነ ነገር ሆነች። ከዛ እኔ እምቢ ማለት አልፈልግም ማለት አልሰጥሽም ማለት አልፈልግም። ልጅቷ አይምሮዋ ሊነካ ሆነ፣ ተንቀዘቀዘች። በቃ ምን እንደሆነ እንደ እብድ ነገር አደረጋት። ኧረ በፈጠረሽ አምላክ ተረጋጊ፣ ከራስሽ ጋር ምን በቃ መስጠት አለብኝ። በቃ ጊፍት እንደ እብድ እንደሆን በቃ ተንቀዠቀዠች። ከሰዎቿ ጋር ተጣላች፣ ከአሰሪዋ ጋር ተጣላች። ከልጆቹ ጋር መባላት ነው እንዴ! በቃ ስልኳን ይዛ ሽንት ቤት ጥልቃለች። እና ኮይን መግዛት አለብኝ ምናምን አለች። እኔ ምን እንደምታረግም አላውቅም። እኔ እንደዚህ ለምን ይሆናል ነው እንደዚህ ለምን ይሆናል? አረ ከራሳችሁ ጋር አሁን 5 ያለ አግባብ 5። እሺ እኛ አረብ ሀገር ያለን ሴቶች ማለት ነው ሀገራችን ሄደን መውለድ አንፈልግም እንዴ? ሀገራችን ሄደን መውለድ አንፈልግም እኛ እንዴ? ትዳር አያምረንም? ከቤተሰቦቻችን ከመቀመጥ አያምረንም? ባላችንን አቅፈን መተኛት አያምረንም? እስኪ ንገሩኝ። እሺ እዚህ ቁጭ ብለሽ ለሰው ጊፍት ስትሰጪ፣ እሺ ሀቢባ ነው ማንም ያለችው ትላንትና ጌም ውስጥ ትጫወት የነበረው ብቻ እኔ ብዙም አላቃትም። እኔ ሀቢባ ነው አባብ ምን እንዳለች ብቻ አልገባኝም። አቡና አባባ ምን ሀቢቢ ይሁን አባባዩን አላቅም። ብቻ የሆነ ሰው ጌም እየተጫወተ ነውና መስጠት ልትሸነፍ ነው ቅብርጥስዮ እና በቃ ልትሸነፍ ነው ቅብርጥስዮ አለችኝ። እንዴ እና አንቺ ምን አገባሽ እንዴ? መሸነፍ የለባትም በፍጹም። አረ በፈጠረሽ አምላክ በቃ ሞቼ ይገኛለሁ። እሺ እህቴ እሺ፣ እኔ ግን በሰዓቱ ብር የለኝም እና ስለዚህ ምን ይሻላል አልኳት። እኔ እኮ አለኝ አውቄ ነው። ከዛ በኋላ እንደገና መጣችና እባክሽ ስጭኝ አለች። ከዛ ሰጠዋት። ከዛ በኋላ በቃ ምን እንዳደረገች አላውቅም። ጥልቅ አለች እዛ ላይቭ ላይ እዛ መሰጣጠት ጀመረች። ያንን ምሽካር ጋር ጨረሰች። እንደገና መጣች። አሁንም ብድር አለች። አንዷ ጋር ደግሞ ሄደች ልትበደር ማለት ነው። የእሷም ብድር አለባት፣ የእኔም እንደዚሁ ብድር አለባት ማለት ነው።
ለምንድን ነው እንደዚህ የምታደርጉት? ከራሳችሁ ጋር ሁኑ። እኛ ሀገራችን ሄደን ትዳር ይዘን የራሳችንን ኑሮ መኖር ትተን ለምንድን ነው የሰው ኑሮ የምናሞቀው እንዴ? እስኪ የመዳም ቅመሞች እስኪ ለራሳችን እንወቅበት። እስኪ በእግዚአብሔር እስኪ ለራሳችን እንወቅ። እስኪ የራሳችንን እንደው የራሳችንን እንወቅበት። እስኪ ይሄ ቡቱቱ ደግሞ እንትን ወደ ኢትዮጵያ ስትሄዱ ቡቱቱ ለምገዙ ልብስ ይሄ ምን የምትገዙ እንዳትገዙ። ብራችሁን ብቻ ያዙ። ብራችሁን ብቻ ያዙ ቅመሞችዬ፣ ብራችሁን ብቻ ያዙ። በአሁን ሰዓት ማለት ነው ማንም አይፈልግሽም ብር ከሌለሽ። ማንም ማለት ነው አንድ ሰው አይፈልግሽም። ብር ያስፈልጋል። ብር ካለሽ ማለት ነው የትም ትኖሪያለሽ። እና ብዙም አላንዛዛባችሁም ማለት ነው ውዶችዬ። እና ከራሳችሁ ጋር ሁኑ። ብራችሁን ያዙ። ኮተት ምናምን አትብዙ። ካርጎ ምን ካርጎ ይበላችኋል። እኔ አሁን ከኢትዮጵያ ከመጣሁ አሁን 4 ወር ሆኖኛል ማለት ነው። በነገራችን ላይ በቅርብ ነው የወለድኩት ማለት ነው። ልጄን የ9 ወር ልጅ ጥዬ ነው የመጣሁት ወደዚህ ስመጣ ማለት ነው። ማርያምን በሆነ አጋጣሚ ከባለቤቴ ጋር እንትን ብዬ ተለያይቼ ልጄን እናቴ ጋር በነገራችን ላይ እናቶቻችንን እግዚአብሔር አምላክ 1000 ዓመት ያኑርልን። 1000 ዓመት የሁላችሁንም ቅመሞች የሁላችሁንም እናቶች እግዚአብሔር አምላክ ረዥም እድሜ አብዝቶ ይስጥልን፣ ከጤና ጋር ማለት ነው። ረዥም እድሜ ይስጥልን እና እናቴን 1000 ዓመት ያኑርልኝ። መድኃኒዓለም ቅዱስ ገብርኤል 1000 ዓመት ያኑርልኝ። እና ልጄ አሁን 1 ዓመቷ ነው። እና ያው ታሪኩን ንገሪኝ፣ ከባለቤትሽ ጋር በምን ምክንያት ነው የተጣላሹ ካላችሁም ደግሞ በሚቀጥለው ቪዲዮ አቀርብላችኋለሁ ማለት ነው። ኮመንት ላይ ጻፉልኝ እና በእግዚአብሔር ብያችኋለሁ። ይሄንን እንትን ላይክ አድርጉ፣ መጀመሪያ ላይክ አድርጎ ሰብስክራይብ አድርጎ ኮመንት ጻፉልኝ። የምትፈልጉትን ነገር እኔ እመልስላችኋለሁ በቪዲዮ ማለት ነው። እና በብዛት ይሄ ጊፍት ላይ እንትን የምትሉ ልጆች እንደው እግዚአብሔርን ፍሩ፣ እንደው መድኃኔዓለምን ፍሩ። እህቶች ለራሳችሁ ወቁበት። የመዳም ቀሞች እሺ፣ አሜሪካ ያሉ፣ ካናዳ ያሉ፣ ለንደን ምናምን ያሉ፣ አሜሪካ ያሉ እነሱ ይላኩላቸው። እኛ የመዳም ቀሞች ሽንት ቤት አጥበን ሴራሚክ ፈግፍገን ያመጣነውን ገንዘብ ለምንድን ነው የምንሰጠው እንዴ? ለምን እንዴ? ኧረ እህቶች ከራሳችሁ ጋር ሁኑ። እስኪ ጸሎት አድርጉ። እኛማ በሆነ ነገር ደንዝዘናል እና ማለት ነው ውዶችዬ። ሰብስክራይብ አድርጉ ሁላችሁም። እና በጣም ስለተናደድኩ ነው ይህንን ይዤ የመጣሁት። ለሰው ዝም ብላችሁ ያላግባብ ብር አትስጡ። ለማንኛውም ሰው ዝም ብላችሁ በቃ ዝም ብላችሁ ገንዘባችሁን አታርከፍክፉ፣ ያዙ። የራሳችሁን ህይወት ያስፈልጋችኋል። ሰምታችኋል። እና ይህን ቪዲዮ ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት ጻፉ። እሺ። እና በሚቀጥለው ቪዲዮ እስከምንገናኝ ማሮች ውድድድ ነው ማድረጋችሁ። ሰላማችሁ ይብዛልኝ። ጸሎት አድርጉ። የታመማችሁ ደግሞ እግዚአብሔር አምላክ ፈውሱን ይላክላችሁ። እግዚአብሔር አምላክ ይዳብሳችሁ እና ቻው ቻው።